ሰላም እንዴት ናችሁ? ወንድማችሁ አንድነት ነኝ። እግዚአብሔር ከአባታችን ጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ እንግዲህ የጾታ በር ላይ ነው ያለነው። ስለ ጾታ እያወራን ነው። በጾታ በር እንግዲህ የጾታን ጉዳይ ነው የምናነሳው። ቀደም ብሎ ሁለት ሐሳቦችን አንስተናል። አንደኛ በጥቅሉ የጾታ ጉዳይ ለምን አስፈላጊ እንደሆነ፣ በሁለተኛነት እንግዲህ ከጾታዎቹ ደግሞ አንደኛውን ወስደን ስለ ወንድ አውርተናል ማለት ነው። ዛሬ ስለ ሴት እንነጋገራለን። ስለ ሴት ልጅ። ሴት ልጅ ምንድናት በእግዚአብሔር ዓይን ስትታይ? ምክንያቱም ሴት በእርግጥ ብዙ ነገር ናት። ስለ ሴት ብዙ ነገር ማለት ይቻላል። ሴት እንዲህ ናት፣ ሴት እንደዛ ናት፣ ሴት እንደዚህ ነው እየተባለ ብዙ ነገር ተብሏል። ሁሉንም ነገር መዘርዘር ያለው ሁኔታ ስለማይፈቅድልን ትኩረት አድርገን በዋነኛነት ሴት ሲባል ምንድነው በአእምሯችን ሊመጣ የሚገባው የሚለውን ነው ማንሳት የምፈልገው። እንግዲህ ባለፈው ስንነጋገር ወንድ ሲባል ዋና የወንድነት ዋና ቁንጮ ነገር ዋናው ነገር ኢሴንሱ ምንድነው ብለን እንዳወራ ነው። ዛሬም ደግሞ ሴት ሲባል ምንድነው ዋና ነገሯ? በቃ ይሄን ነገር ካጣች አንዲት ሴት አትባልም። የምትባለው ምን ሲሆን? ምክንያቱም በማህበረሰባችን ሴትነት በብዙ መንገድ ትርጉም ይሰጠዋል። በተለይ ደግሞ በአሁኑ ዘመን ሰፍቶ የሚያጋጭ እርስ በርሱ የሚጋጭ አንዱን ጠላትነት የሚፈጥር ሁለት ቡድንና ከዛም በላይ ፈጥሮ ከባድ ፍትጊያ ያለው የንግግር ርዕሰ ጉዳይ እንደሆነ እናውቃለን። እኛ ግን መጽሐፍ ቅዱስን ይዘን ክርስቲያን እንደመሆናችን መጠን የእግዚአብሔርን ቃል ይዘን ሴትነትን የእግዚአብሔር ቃል ምን ይለዋል? ምን ብሎ ነው የሚናገረው? ሴትነትን ዋና ነገር ሴትነት ሲባል ምኑ ጋ ነው የምናገኘው የሚለውን ነገር ማስቀመጥ ግድ ይለናል ማለት ነው። ስለዚህ የእግዚአብሔር ቃል ሴትነትን ሲያስቀምጠው ዋና ነገር ብሎ የሚናገረው አንድ ነገር አለ። ይህም ነገር ምንድነው? ሴት ልጅ ማለት ነው እውነተኛ ሴት የምትሆነው ወይም ደግሞ የሴትነትን እግዚአብሔር በውስጧ ያስቀመጠውን አቅም ሁሉ ተጠቅማ በምድር ላይ በኖረችበት ዘመን ሁሉ ለራሷ ደስተኛ፣ ሰላማዊ፣ ለሌሎችም እረፍትና ለሌሎች ደግሞ ብርታት፣ ለሌሎች መነሳት፣ ለሌሎች ደስታና እረፍት ምክንያት መሆን የምትችለው ምን አይነት ዋጋ ምን አይነት ቫልዩ ሲኖራት ነው የሚለውን ነገር ማስቀመጥ ያስፈልጋል ማለት ነው። ስለዚህ መጽሐፍ ቅዱሳችን በዋነኛነት ሲናገር እግዚአብሔርን መፍራት የሚል ነገር ነው የሚያስቀምጠው። እግዚአብሔርን መፍራት ይላል። አያችሁ፣ ሴት ልጅ እግዚአብሔርን የምትፈራ ከሆነ ማለት ነው ይህቺ ሴት መጀመሪያ ለራሷ እረፍት፣ ሰላምና ደስታን ታገኛለች። ከዛ ቀጥሎ ደግሞ ለባሏ፣ ለልጆቿ፣ ለማህበረሰብ፣ ለእህቶቿ፣ ለወንድሞቿ፣ ለማታውቀው ለተቸገረው፣ ለድሃው ሁሉ በረከት የምትሆን እንቁ የሆነች ሴት እንደሆነች መጽሐፍ ቅዱስ ይናገረናል። ይህንን ሐሳብ በብዙ ቦታ በተለያዩ የመጽሐፍ ቅዱስ ክፍሎች እናገኘዋለን። መጽሐፍ ሩትን ብናጠና ስለ ሩት እናገኛለን። መጽሐፍ አስቴርን ብናጠና በአስቴር ሕይወት ውስጥ እናገኛለን። የዘፍጥረት መጽሐፍን ደግሞ ስናጠና በዛ ውስጥ የይስሐቅን ሚስት ርብቃን እናገኛለን። እነኚህ ሁሉ ሴቶች እግዚአብሔርን በመፍራታቸው የሚታወቁ በዘመናቸውም ደግሞ ድንቅን አድርገው ያለፉ ሴቶች ነበሩ ማለት ነው። ይህ ሁሉ እንዳለ ሆኖ እስቲ እኔ ከምሳሌ መጽሐፍ ላይ ያለችዋን ሴት ጠቀስ አድርጌ እዛ ጋር እንዴት እንደተቀመጠች ላሳያችሁ። የምሳሌ መጽሐፍ ምዕራፍ 31 ቁጥር 10 እንዲህ ይላል፣ ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል ይላል። አያችሁ፣ ስለ አንዲት ሴት አወራ። ይቺ ሴት ደግሞ ምንድናት አለ? ዋጋዋ ከቀይ ዕንቁ ይበልጣል። እንግዲህ ይመስለኛል በዛ ዘመን ቀይ ዕንቁ እንደዚሁ የሚገኝ ነገር አይደለም። በጣም ውድ የሆነ አልፎ አልፎ የሚገኝ ሲገኝም ዋጋው በጣም ውድ የሆነና የሚፈለግ ነገር እንደሆነ ገምታለሁ። እና እቺ ሴት የቀይ ዕንቁን ትመስላለች። ቀዩን ዕንቁ ነው የምትመስለው። ግን ይህን ቀይ ዕንቁ እንድትመስል ያደረጋት ነገር ምንድነው አለ?
ልባም ሴት ናት አለ። አየች፣ እቺ ልባም ሴት ስለሆነች ዋጋዋ በጣም ከፍ ያለ ተፈላጊና ድንቅ የሆነ ነገር እንደሆነ ይናገራል። እንዴ እቺን ሴት ምንድነው ልባም ያደረጋት? እንዴ ልባም አሁን አንድ ሰው አንዲትን ሴት ሄዳችሁ ልባም ሁኚ ብትሏት ምንድነው ልባም ነው የምትል? ልባም እንዴት ሲሆን እንዴ እኔ እኮ ልባም ነኝ ብላ በራሷ ቨርዥን፣ በራሷ አስተሳሰብ፣ በራሷ እይታ ይሄ ያለኝ ይሄንን ማድረግ እኔ ልባም ሴት ነኝ ብላ ልትል ትችላለች። ስለዚህ ልባም ሴት ነኝ ለማለት ልባምነት ምንድነው የሚለውን ደግሞ እስቲ ወረድ ብለን እንየው። እዚሁ መጽሐፍ ላይ እዚሁ ምሳሌ መጽሐፍ ላይ ምዕራፍ 31 ቁጥር 30 ላይ እንዲህ ይላል፣ ውበት ሐሰት ነው፣ ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። አያችሁ እዚህ ጋር እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ይቺ ሴት ከዚህ በላይ ስለ ማንነቷ፣ ስለ ባህሪያዋ፣ ልባምነቷ ምን እንደሆነ ይዘረዘርና መጨረሻ ላይ ይቺ ሴት ልባም የሆነችው ይቺ ሴት እግዚአብሔርን የምትፈራ ናት ብሎ አስቀምጦታል ማለት ነው። ስለዚህ በዚህ መጽሐፍ አንጻር ይቺ ልባም የተባለችው ሴት አንድ ኳሊቲ ነበራት ማለት ነው። ምን አይነት ኳሊቲ፣ ምን አይነት ብቃት ነበራት? ምን አይነት ልዩ መገለጫ ነበራት? እግዚአብሔርን የምትፈራ ነበረች። እግዚአብሔርን የምትፈራ ነበረች። ስለዚህ የሴት ልጅ ልባምነት እግዚአብሔርን መፍራት ነው። እንግዲህ በተቃራኒው ማየት ትችላላችሁ። እግዚአብሔርን የማትፈራ ሴት ከሆነች ደግሞ የልባምነት ተቃራኒውን የምታደርግ ማለት ነው። ቤቷን በንግግሯ የምታፈርስ፣ ከሰዎች ሁሉ ጋር ጸብጸብ የሚላት፣ አመንዝራነት ምግባሯ የሆነ፣ ሰላም የሌላት፣ ደስታ የሌላት፣ ረፍት የሌላት፣ በውበቷ ባላት ደምግበቷ የማትረካ፣ በምንም ነገር የማትደሰት፣ ከራሷ አልፋ የሌሎችን ሰላም የምትረብሽ፣ ተቃራኒውን የምትሄድ ሴት ነው ማለት ነው። ስለዚህ አንዲት ሴት ልባም መሆን ከፈለገች፣ ተረጋግታ መኖር ከፈለገች፣ በሰላም መኖር ከፈለገች፣ ከራሷ አልፋ ደግሞ ለሌሎች ሰላምን የምትሰጥ መሆን ከፈለገች እግዚአብሔርን የምትፈራ መሆን አለባት ማለት ነው። እዚህ ሌላ ሴት ደግሞ ላሳያችሁ። እቺ ሴት ሔዋን ትባላለች። እናታችን እንግዲህ የሁላችን እናት የሆነችው ሔዋን ከአዳም ጋር በምድረ ገነት በኤደን ገነት እየኖረች እያለ እግዚአብሔር አንድ ትእዛዝ ሰጥቷቸው ነበረ። በኤደን ገነት ከሚገኙት ዛፎች በሙሉ ፍሬዎቹን መብላት ትችላላችሁ፣ ይችኛዋን ፍሬ ግን እንዳትበሉ አላቸው። ይችኛዋን ፍሬ እንዳትበሉ ብሎ አዘዛቸው። እንግዲህ ይሄ ትእዛዝ እግዚአብሔር ለሰው ልጆች እንግዲህ እኛን ወክለው በዛ ዘመን የነበሩ ሁለት ሰዎች ነበሩ፣ የሰው ልጆች ውክልና የሆኑ። ከነዚህም የሆነችው ሔዋን ይህንን ትእዛዝ ሰምታለች። እባብ መጣ እና የተንኮሉን እንግዲህ መጠቀም ጀመረ። በተንኮሉ አሳታት ሔዋንን። ምን ብሎ? ይህ ፍሬ እንዳትበሉ የተባላችሁት ይህንን በበላችሁ ቀን ክፉንና ደጉን በማወቅ እንደ እግዚአብሔር ስለምትሆኑ ይህንን ስለሚያውቅ ነው የከለከላችሁ አላት። ሔዋን ይህንን በሰማች ጊዜ አንድ ነገር ወደ አእምሮዋ መጣ። ይሄ ማለት እኮ ይህን ከበላው ከእግዚአብሔር ነፃ ወጣለሁ ማለት ነው። እግዚአብሔር ከዚህ በኋላ የኔ ጉዳይ አይመለከተውም ማለት ነው። እኔ እንደ ልቤ መሆን እችላለሁ ማለት ነው። እንደገዛ ፈቃዴ በፈለኩት መንገድ መሄድ እችላለሁ ማለት ነው ብላ አሰበች ማለት ነው። አያችሁ? ምክንያቱም ሰይጣን ወይም እባቡ በዛ ሰዓት ያቀረበላት ሐሳብ ይሄ ነው። ፍሬው ይጣፍጣል አይደለም ያላት። ፍሬው እኮ የሚገርም ፍሬ ነው እኮ ብትበይው እንዴት ደስ እንደሚል የሚል አይደለም የነገራት። እሱ የነገራት ፍሬውን በመብላት የሚመጣውን ውጤት ነው ያስረዳት። ይሄን ፍሬ ስትበይ እንደ እግዚአብሔር እንደራሱ ትሆኛለሽ። ስለዚህ ምን ትሆኛ? ከእግዚአብሔር ነፃ የሆነ ኢንዲፔንደንት ኦፍ ጋድ፣ እግዚአብሔር ነፃ የሆነ እግዚአብሔርን መስማት የማይጠበቅበት እንደፈለገች የምትኖር ሴት ትሆናለች ማለት ነው። ይሄ ነገር በጣም አጓጊ ሆኖ እንደታያት እንመለከታለን። ስለዚህ እባቡ በዚህ ነው ያታለላት።
ሔዋንም ምን አደረገች? እንዲህ ይላል ቃሉ። የዘፍጥረት መጽሐፍ ምዕራፍ 3 ቁጥር 6 እንዲህ ይላል፣ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። አያችሁ፣ ሔዋን ኦልሬዲ በምንድነው ያመነችው? ይህንን ፍሬ ስበላ ከእግዚአብሔር ነፃ ሆናለሁ የሚለውን አሰበች። ይህንን አስባ ወደ ፍሬው ስትሄድ ደግሞ ፍሬው እውነትም እንደዛ እንደሆነ ተሰማት። በቃ እንዲሁ የፍሬው ሁኔታ ስታየው ለመብላት ያማረ ነው፣ ጥበብም የሚሰጥ እንደሆነ፣ መጨረሻም ላይ ደግሞ ከእግዚአብሔር እስረኝነት ከእግዚአብሔርን ከመጠበቅ የእግዚአብሔርን መንገድ ከመከተል በራስ መንገድ እንደ ልብ ነፃ ሆና የምትሄድበትን ነገር እንደሚሰጣት ፍሬውን አይታ አመነች፣ በላች። መብላቷ ብቻ ሳያንስ ወደ አዳምም ወስዳ ሰጠችው፣ አዳምም ያንን ፍሬ በላ። ይሄ እንግዲህ የሰው ልጆች ውድቀት ከዚህ ምኞት ነው የመነጨው። ፍሬ የመብላት ያለ መብላት ጉዳይ ሳይሆን እግዚአብሔርን ያለ መፈለግ፣ ነፃ መሆን፣ ከእግዚአብሔር ጥገኝነት፣ ተላላኪነት ምናምን ብለው አስበው በጥሩ ባልሆነ መንገድ እግዚአብሔርን አሰቡትና ከሱ ባርነት፣ እሱን ከመስማት፣ ከሱን ከመታዘዝ ነፃ ወጥቼ እንደ ልቤ እንደውም እንደ እግዚአብሔር ሆኜ እኖራለሁ የሚል ምኞት አረገዘች። ያንን ደግሞ ለመሆን ፍሬውን በላች። ውጤቱም ደግሞ የምታውቁት የሰው ልጆች ውድቀት ሆነ። ከዛም በኋላ ግን ሔዋን ደስተኛ አይደለም የሆነችው። በመውለዷ ጭንቅ ሆነባት። በብዙ ነገር እግዚአብሔር ረገማት። የተረገመች ሴት ሆነች ማለት ነው። በዚህች ሔዋን እንዳሰበችው ነፃነትን፣ ሰላምን፣ ደስታን እንደ እግዚአብሔር የሆነ ኃይልን ሳይሆን ያገኘችው የበታችነትን፣ ሕመምን፣ ስቃይን፣ መገዛትን፣ ብዙ ደስ የማይሉ ነገሮችን በህይወቷ ተሸከመች ማለት ነው። በሷ የተነሳ ምድር ተረገመች፣ አዳምም ተረገመ። ሁሉም ነገር የተበለሻሸና ደስ የማይል እንደሆነ እንመለከታለን ማለት ነው። እንግዲህ እዚህ ጋር የምንመለከት ይሄ ነው። እግዚአብሔርን መፍራትና እግዚአብሔርን አለመፍራት፣ እግዚአብሔርን መፈለግና እግዚአብሔርን አለመፈለግ ሴት ልጅ የተሰጣት ዋነኛ ስራ ይሄ ነው። ሌላ ሁሉ ማለት ነው ሴትነት የተባለውን ጥበብ፣ ሴት በመሆን የሚገኘውን ማስተዋል፣ ሴት በመሆን የሚገኘውን እርጋታ፣ ሴት በመሆን የሚገኘውን ኃይል፣ ብርታት ሁሉ የምትቀበለው እግዚአብሔርን በመፍራት። ከዓመታት በፊት አንድ ራእይ አይነበረ። እንግዲህ እኔ በማየው ራእይ ውስጥ የእግዚአብሔር ፊገር ወይም የእግዚአብሔር ምስል ሆኖ እኔ የማይበት መንገድ አለ። እሱን እንዲህ ነው ብዬ ልነግራችሁ አልችልም። ግን በዛ ወቅት በማየው ራእይ አንድ ነገር አየሁ። ምን አየው? ልክ እግዚአብሔር ወደ እኔ ይመጣና ምን ይለኛል? በቃ አሁን ድግስ ነው፣ ድግስ ይኖራል እና እንደዚህ አይነት ድግሱ ደግሞ የሰርግ እንደሆነ ይነግረኛል ማለት ነው። ከዛ እንደዛ ሲለኝ በቃ እንደውም ለድግሱ የሚያስፈልግ ይሄው ቢላዋ እኔ ጋር አለ፣ በጣም ቆንጆ ነው፣ ስል ቢላዋ ነው ብዬ አልኩት ማለት ነው። ከዛ የኔን እሱን አለኝ። ይሄው የኔን ቢላዋ ላሳይ፣ አየው ይሄ ነው ትክክለኛው የኔ ቢላዋ ብሎ ሲያሳየኝ ስለቱ ልነግራችሁ አልችልም ማለት ነው። የሚገርም ስለቱ በቃ በምን ቋንቋ ትገልጹታላችሁ? እኔ ያየሁት ስለት ማለት በጣም ስል የሚታይ ስለት ማለት ነው። በዚህኛውም በኩል በቃ ተስሎ በረም የሚታይ የስለቱ ልክ ራሱ ረጅም ስለት ነው። የሆነ ጫፏ ላይ የምትታይ ስለት ሁሉ አይደለች፣ ረጅም ስለት ነገር ነውና ያንን ቢላዋ ሳይ በቃ አመንኩኝ። ያንተ ቢላዋ ይሻላል የሚለውን ነገር አመንኩ እና ከዛ ስለራዩ ስጸልይ አንድ ነገር ተገለጠልኝ እና ምንድን ነው የተገለጠልኝ? ስለ ትዳር ስታስብ አንደኛ በተለይ ወንዶች የምንጠብቀው ወይም ደግሞ በተለምዶ የምናውቀው ነገር አለ። የትኛዋም ሴት ትምጣ ከዛ እኔ ሰራታለሁ የሚል ማለት ነው። በቃ ወንድ ልጅ የአስተማሪነት ጸጋ አለው። ስለዚህ ሚስቱን የማስተማር የመኮትኮት የማሳየት ኃላፊነት የሱ ነው የሚል አስተሳሰብ አለ። ነገር ግን
በዛች ራእይ ውስጥ ግን የተረዳሁት ነገር ምንድነው? አይደለም አንተ አይደለም የምትሰራት ያችን ሴት ቢላዋው እኔ ጋ ነው ይላል። የዕብራውያን መጽሐፍ ላይ ይላል የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው የሚል ቃል አለና ያ የእግዚአብሔር ቃል ሰይፍ ነው፣ ስለት አለውና ስለቱ ሄዶ የሚያደርገው ነገር አለ። ያንተ ስለት ሳይሆን የኔ ስለት ይሻላል፣ ስለዚህ ለኔ ተውልኝ እንዳለኝ ገባኝ ማለት ነው። ከዛ በኋላ ማሰብ ጀመርኩ። አየህ አሁን ከዛ ምን መሆን ጀመረ? ኢቭን በግንኙነት በትውውቅ ውስጥ እኔ ማየት የጀመርኩት ነገር ምንድነው ማለት ነው? እግዚአብሔር እየሰራት ነው ወይ? እቺ ሴት ራሷን ለእግዚአብሔር ያቀረበች ሴት ናት። እግዚአብሔር ስለቱን አቅርቦ በቃሉ ሞርዶ አጽድቶ ቆራርጦ ማያስፈልገውን ጥሎ የሚፈለገውን አስተካክሎ የሚሰራት እሱ የእግዚአብሔር ቃልና የእግዚአብሔር መንፈስ እንደሆነ በማመን ነገሩን ለእግዚአብሔር መጣል እንደሚገባ ነው የገባኝ ማለት ነው። ስለዚህ ጥሩ ያልሆነችን ሴት ወስጄ እሰራለሁ ከሚለው አስተሳሰብ ራሴን ነፃ ወጣ። ይሄ ትክክል አይደለም በቃ። ስለዚህ ትክክለኛው አንድ ሴት የሚሰራት እግዚአብሔር ብቻ ነው ብሎ ማመን ጥሩ ነው ወገኖቼ፣ በዚህ ዘመን ነው። ይሄ ለወንዶችም ትምህርት ነው። ስለዚህ እናንተ እህቶች እግዚአብሔርን መፍራት ስትማሩ እግዚአብሔር ይሰራችኋል፣ እግዚአብሔር ያስተካክላችኋል፣ እግዚአብሔር ሰላማችሁ ደስታችሁ ይሆናል፣ እግዚአብሔር መንገዳችሁን ያስተካክልላችኋል፣ እግዚአብሔር አእምሯችሁን ይከፍትላችኋል፣ እግዚአብሔር ጥበብ ይሞላችኋል፣ እግዚአብሔር ሰላምን፣ ደስታን፣ እረፍትን ይሰጣችኋል። ኢቭን ከመውለድ ጋር በተገናኘ ያሉ ነገሮች እንኳን ቀላል እንደሚሆኑ የእግዚአብሔር ቃል ይናገራል። አያችሁ በዛ በእግዚአብሔርም ያልፈራችዋ ሴት በመውለዷ ላይ ችግር እንዳላት፣ አንቺ ግን እግዚአብሔርን ብትፈሪ፣ እግዚአብሔርን ብትሰሚ፣ እግዚአብሔርን ብትከተይ ከሴትነት ጋር ተገናኝቶ ያሉ ነገሮች በሙሉ በወር አበባ፣ በእርግዝና፣ በምጥ፣ በመውለድ ከመውለድ በኋላ ባሉ ሂደቶች ሁሉ ደስተኛ፣ ሰላማዊና እረፍት ያላት ሴት ትሆኛለች። ካልሆነ ግን ይሄ እርግማን የሚከተልሽ ከሆነ የመውለድ ጋር የተገናኙ ውስብስብ ነገሮች ምናልባትም ሁሉ ሊከሰቱብሽ ይችላሉ። የሚታወቁ ናቸው፣ ዝርዝር ውስጥ አልገባም። ስለዚህ ሴቶች እግዚአብሔርን መፍራት የተሰጣችሁ አንድና አንድ አሳይመንት ነው። ሌላውን ሁሉ እግዚአብሔር ውስጣችሁ ይሞላዋል። እግዚአብሔር ውስጣችሁ ይሞላዋል ማለት ነው። ነገር ግን ደግሞ በዘመናችን በጣም የሚያሳዝን ነገር አለ። ብዙ ሴቶች ከእግዚአብሔር ይልቅ ወንድን ሲከተሉ ታያላችሁ። እግዚአብሔርን ሳይሆን ወንድን ይፈልጋሉ። በወንድ መተማመን ይፈልጋሉ። ከዛ ምን ያደርጋሉ? እንደዚህ አይነት ወንድ፣ እንደዛ አይነት ወንድ፣ እንደዚህ አይነት ወንድ እያሉ ወንድ ማሳደድ ላይ ራሳቸውን ያገኙታል። አንዳንዶቹ ይሄ ይጠብቀኛል፣ ጋሻ መከታ ይሆነኛል ይሉና ወንዳ ወንድ ይላሉ። ከዛ በኋላ ተክለቁመናውን ምኑን ሲመዝኑ ራሳቸውን ታገኛቸዋላችሁ። ሌላው ደግሞ ገንዘብ ያለው ወንድ ነው እንጂ ወንድ ማለት ይላሉ። ከዛ ገንዘብ ያለውን ወንድ ሲያሳድዱ ሀብቱ ምንድነው፣ ምን አለው፣ ምንድነው የቤተሰቦቹን ውርስ ምን ሲያጣሩ ታገኛቸዋላችሁ። አንዳንዶቹ ደግሞ ምንድነው የተማረው፣ ምን ተምሯል፣ ትምህርቱ ምንድነው? ምክንያቱም ይሄ ትምህርት ካለው ህይወት ዘመኔን በሙሉ በብልጽግና በሰላም ያኖረኛል ብላ ትመካበታለች ማለት ነው። ከዛ ደግሞ አንዳንዶቹ የት ሀገር ነው የሚኖረው? አውሮፓ ነው የሚኖረው? አሜሪካ ነው የሚኖረው? የት ሀገር ነው? አዲስ አበባ ነው የሚኖረው? አላውቅም። እንደ ሰው አስተሳሰብ ማለት ነው። በሰው አስተሳሰብ ልክ አገር ይመርጣሉ። እዚህ ሀገር ያለ ሰው ነው ማግባት ያለብኝ። ለምን? እዛ ሀገር ያለ ሰው አይቸግረውም፣ እዛ ሀገር ያለ ሰው ስራ አለው፣ እዛ ሀገር ያለ ሰው ገንዘብ አለው የሚል አስተሳሰብ ውስጥ ይገባሉ። እዛ ሀገር ያለን ሰው ወንድ ሲፈልጉ ታያላችሁ። አያችሁ፣ ይሄ ትልቅ ስንፍና ነው። የሴት ልጅ ግን እግዚአብሔር የሰጣት ብቸኛ መመኪያዋ እግዚአብሔር ራሱ ነው። እኔ እግዚአብሔር ነኝ፣ እኔን ፍሪ፣ እኔን ተከተይ፣ እኔን ስሚ፣ እኔን ከሰማሽ ሌላው በሙሉ አንቺ የሚያስፈልግሽ ነገር በሙሉ እኔ አዘጋጃለሁ የሚል ተስፋ ነው የሰጣት።
ለዚህ ሴት ልጅ እግዚአብሔርን ስትፈራ የእግዚአብሔር ንብረቱ የእግዚአብሔር ገንዘቡ ትሆናለች። ነገ ከነገ ወዲያ ደግሞ እግዚአብሔርን በመፍራት በመኖሯ ምክንያት የሚያሰማራትን ቦታ እሱ ይመርጥላታል፣ እሱ ያዘጋጅላታል። ያንን ቦታ ያንን ስፍራ እሱ ያልሰራትን ሴት፣ እሱ ያላስተካከላትን፣ እሱ ያልቀረጻትን ሴት እግዚአብሔር የኔ ነው ብሎ ገንዘቤ ብሎ እዛ የትም ቦታ ለስራው ሊያሰማራት አይችልም። በአሁኑ ጊዜ እንግዲህ አንዱ ሌላው የምናየው ችግር ምንድነው? ሴት ልጅ ስራ መስራት አለባት፣ እሷም መስራት አለባት፣ የወንድ እንትን መሆን የለባትም። እሷም እግዚአብሔር ራዕይ ሰጥቷታል፣ በእግዚአብሔር በሰጣት ራዕይ መስራት አለባት፣ ወጥታ እንዲህ ማድረግ አለባት የሚባሉ ነገሮች እውነት ነው። ይሄ ስህተት የለውም። እግዚአብሔር በእሷ ስራ አስቀምጧል። እግዚአብሔር በእሷ ዓላማ አስቀምጧል። እግዚአብሔር ግን እችን ሴት ለስራው ለዓላማው የሚያሰማራት አንድ መስፈርት ስታሟላ ነው። ይሄ መስፈርት ምንድነው? እግዚአብሔርን መፍራት የሚለውን ስታሟላ ነው ማለት ነው። ካልሆነ ግን ስራውንም ራዕዩንም ጉዳዩንም አይሰጣትም። ለዛ ነው አንዳንድ ሴቶች ራዕይ አለኝ ጉዳይ አለኝ ብለው እግዚአብሔር ስለጣቸውን ራዕይ ተሸክመው በየመድረኩ በየአደባባዩ በየእንትኑ አለው ሲሉ ትመለከቷቸዋላችሁ። ነገር ግን ሰላም የሌላቸው እነሱም ተረብሸው ሌላውን የሚረብሹ ሰላም ያጡ ሆነው ልታያቸው ትችላላችሁ ማለት ነው። አንዳንዶች ኢቭን እግዚአብሔርን በዚህ ደረጃ እንኳን ይጠላሉ። ገና ለገና ለወንድ ተገዥ ብሏል የሚል የተለያየ በተሳሳተ መንገድ የእግዚአብሔርን ቃል ይወስዱና እግዚአብሔር እኮ እንደዚህ አርጎ ያለ ነው እንደዚህ አርጎ ያለ ነው ይልና እግዚአብሔርን በጥላቻ ፈርጀውት ከዛ እግዚአብሔርን አንፈልግም ብለው ታያቸዋላችሁ በየመድረኩ። ነገር ግን እንዲሁ አይቷቸው ሞገስ እንደሌላቸው ለዛ እንደሌላቸው ህይወታቸውን ባዶ እንደሆነ እንዲሁ አይታችሁ ትረዳላችሁ። ሰው እያየ ይስቅባቸዋል። እንደዚህ መሳለቂያ ሲሆኑ ታያላችሁ እንጂ ክብርም ሞገስ በእነሱ ላይ አይታይም እውነት ለመናገር። ነገር ግን ይህንን የማትወድ ሴት፣ ቤተክርስቲያን መሄድ የማትወድ፣ እግዚአብሔርን ቃል መስማት የማትወድ ሴት፣ እግዚአብሔር እንዲሰራት ልቧን የማትከፍት ሴት ግን አያችሁ ይሄ እውነተኛ ሴትነትን እያጣች ነው ማለት ነው። ያቺ ቤተክርስቲያን የምታዘወትረዋ ሴት ግን ሁሉም ማለት አይደለም። በተለያየ ምክንያት ወደ ቤተክርስቲያን የሚሄዱ ስላሉ ሄደውም ደግሞ በተዛባ ሁኔታ እግዚአብሔርን የሚያዩ ሴቶች አሉ። ነገር ግን የምር ከእግዚአብሔር መማር አለብኝ፣ እሱ የሚለኝን መስማት አለብኝ፣ የእሱን ድምፅ ማወቅ አለብኝ፣ እሱ እንዲሰራኝ መፍቀድ አለብኝ ብለው ቤተክርስቲያን የሚያዘወትሩ ሴቶች ግን እነዛ ሴቶች ግን በእውነት ድንቅ ሴቶች ናቸው፣ ሊመሰገኑ ይገባል። እግዚአብሔርም ደግሞ የክብርን ህይወት ያጎናጽፋቸዋል፣ ይሰጣቸዋል ብዬ አምናለሁ። ስለዚህ እንደማጠቃለያ ሴቶችዬ እግዚአብሔር አንድ ነገር ነው የጠየቃችሁ፣ ብዙ ነገር አልጠየቃችሁ። አንድ ነገር ነው የጠየቃችሁ፣ እግዚአብሔርን መፍራት ገንዘባችሁ አድርጉ። እግዚአብሔርን መፍራት፣ በእግዚአብሔር ፊት መሰበር፣ በእግዚአብሔር ፊት መውደቅ፣ እግዚአብሔርን መስማት፣ እግዚአብሔርን መታዘዝ፣ ቃሉን መስማት፣ ቃሉን ማሰላሰል፣ ቃሉን ማጥናት፣ ይሄ ለሴቶች የተሰጠ ትእዛዝ ነው። እግዚአብሔር ለሴቶች ያዘጋጀው መንገድ ነው ማለት። ይሄ ከሆነ እመኑኝ የፈጀውን ጊዜ ይፈጃል፣ እግዚአብሔር ግን መንገዳችሁን ቀና ያደርገዋል። እግዚአብሔር ለራሱ ገንዘብ አድርጎ ይጠቀምባችኋል። አንድ ምሳሌ ላሳያችሁ። የዕብራውያን መጽሐፍ ምዕራፍ 11 ቁጥር 35 እንዲላል ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ከሴቶች መካከል እንግዲህ አንዷ የሱነማ ሀገር ሴት የሆነችው ሱነማዊቷ ሴት ነች። ይህች ሴት የእግዚአብሔር ሰው የሆነው ነቢይ ኤልሳ በመንገዷ ሲተላለፍ አየችውና ይህ ሰው የእግዚአብሔር ሰው ነው፣ ስለዚህ በቤቴ ማደሪያ ላዘጋጅለት፣ ምግብ ምንም እዚህ ብላ ብላ ቤት አዘጋጀችለት። ከዛ ማደሪያ አለው፣ ሲያልፍም ሲመጣ ዛረፍ ይላል፣ ምግብም ይበላል። እና እንደዚህ አይነት መልካምን ነገር አድርጋ ነበር ይቺ ሴት። ከዛ ይቺ ሴት ምንም ከእግዚአብሔር እንኳን የጠየቀችው ነገር የለም። በኋላ ላይ ልጅ አለመውለዷን አይቶ ከዛ እግዚአብሔርም ደግሞ ጎበኛት፣ ነብዩም ደግሞ ተናገረባት የትንቢትን ቃል፣ ልጅ ወለደች ማለት። ከዛ ልጇ
ከሆነ እድሜው ካደገ በኋላ ሞተባት፣ ልጇ ሞተባት። ነገር ግን ቀጥ ብላ ወደ ኤልሳ ነው ሄደችው። ሄዳም ደግሞ ልጄ እንደዚህ የሚሞት ልጅ አልቀበልም፣ እኔ ልጅ ስጠኝ አላልኩህም፣ አንተን ልጅን እንዳገኝ ያደረከኝ፣ የሚሞት ልጅ ግን አይደለም እኔ የምፈልገው ብላ የሙጥኛ አለች። እግዚአብሔርም ደግሞ በነብዩ አማካኝነት ልጇን አስነስቶላታል። አያችሁ፣ የሴቷን ህይወት ዝም ብላችሁ ተመልከቱ። እግዚአብሔርን የምትፈራ ሴት ስለሆነች ለነብዩ ያደረገችውን እንክብካቤ፣ ለነብዩ የሰጠችውን ዋጋ ተመልከቱ። ይሄ ለእግዚአብሔር ያላትን አመለካከት ነው የሚያሳየው። ልጅን አገኘች አንደኛ። ሁለተኛ ልጇ ጉዳት ቢደርስበት ቢሞት እንኳን ልጇ ራሱ ከሞት ተነስቷል ማለት ነው። እግዚአብሔርን መፍራት ያጣችሁትን ነገር ሴቶች እንድታገኙ በር የሚከፍት ነገር ነው። ከዛ አልፎ ደግሞ ምንም ነገር ቢጎልባችሁ እግዚአብሔር ይሞላዋል። የሞተ ነገር ቢኖር እግዚአብሔር ያስነሳዋል። እግዚአብሔርን መፍራት ነው በቃ የተሰጠን ስራ። እቺ ከባድ ነገር አይደለች። ስለዚህ ሴቶችዬ እግዚአብሔርን መፍራት የሚለውን ነገር ዛሬ ልነግራችሁ ነው ወደ እናንተ የመጣሁት። ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ይብዛ።